ሰገጥ ፈምስ ብራዚል ገብቷል። ይህ የ15 ዓመት ህጻን ልጅ ያደረገው ነገር ዓለም እየተነጋገረበት ይገኛል። ታሪኩ እንዲህ ነው። ይህ 15 ዓመት ህጻን ልጅ 18 ሰዓት በባስ ተጉዞ እንግዲህ ስታዲየም ይደርሳል ጨዋታውን ለመዘገብ ፓልሜራስ ከፍላሚንጎ የነበረውን እንግዲህ የዋንጫ ጨዋታን ለመዘገብ። ነገር ግን ወደ ስታዲየም አላስገባም ወይም ደግሞ አትገባም አሉት። እንዲሁ ደግሞ ቲኬትም የሚሰጠው አካል አላገኘም። ምንም እንኳን ስታዲየም ገብቶ የመዘገብ ፍላጎቱ ባይሳካም ተስፋ አልቆረጠም። እንግዲህ ከስታዲየሙ በር ወደ ቤት አልተመለሰም። ቀጥታ እንግዲህ አጋጣሚ ሆኖ እንግዲህ ስታዲየም ወይም ደግሞ ይህ ስታዲየም የተሰራበት እንግዲህ ተራራማ ቦታ አካባቢ ነውና ወደ ተራራማ ቦታ ወይም ደግሞ እንግዲህ ከፍ ብሎ ስታዲየሙ ወደሚታይበት ጨዋታ ወደሚታይበት ቦታ ላይ ሱፉን ለብሶ እንግዲህ እንደምትመለከቱት ይወጣል። እዚህ ተራራ ላይ ወጥቶ ቀጥታ በስልኩ ላይቭ ስትሪም ወይም ደግሞ በስልኩ እንግዲህ ዙም አድርጎ ቀጥታ ጨዋታውን ላይቭ ስትሪም ማድረግ ጀመረ። በዚህም ላይቭ ስትሪም ላይ እንግዲህ በሚገርም ሁኔታ 47000 ሰው እንግዲህ ይህን ጨዋታ ሲመለከት ነበረ። እንዲሁ ደግሞ ወደ 10 ሚሊዮን በላይ እንግዲህ ላይክ ነበረው ቀጥታ ላይቭ ስትሪም በሚያደርግበት ጊዜ። በስተመጨረሻ ግን የ15 ዓመት ህጻን ልጅ እንግዲህ ይህ ሁሉ ልፋቱ በሶሻል ሚዲያ ከታየ በኋላ አሁን እንግዲህ በብራዚል ሊግ ላይ ኮሜንታተር እንዲሆንና የተለያዩ እንግዲህ መረጃዎችን እዛው ከስታዲየም እንዲለቅ እንደምትመለከቱት አሁን ተፈቅዶለታል። እየገባ አሁን እንግዲህ የሚወደውን እንግዲህ ዘገባ እያካሄደ ነው የሚገኘው። የምትፈልጉት ነገር እንዲሳካ የቱንም ያህል ፈተና ቢኖር ፈተናውን ማለፍ መሻገር እንዲሁ ደግሞ መሰገጥ ይኖርባቸዋል። ከዚህ ከ15 ዓመት ህጻን ልጅ እንግዲህ የምንማረው ይህ ነው። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንዲሁ ደግሞ ህይወቱን ለማሸነፍ ለሚታገለው ጓደኞቻችሁ ሜንሽን በማድረግ ይህን ቪዲዮ እንግዲህ በርታ በሉት። ፎሎ፣ ሪፖስት፣ ኮፒ ሊንክ ማድረጋችሁ እንዳይረሳ።